ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ካለው ተጋድሎ ጋር በተያያዘ የተሰባሰቡ ዜናዎችን ይዤ መጥቻለሁ። በአማራ ክልል በአዲስ መልክ የተቀጣጠለው ህዝባዊ ተጋድሎ አራተኛ ቀኑን ይዟል። በጎጃም፣ በጎንደር፣ በሰሜን ሸዋ፣ በወሎ በርካታ አካባቢዎች ከአገዛዙ ሰራዊት ጋር የሚደረገው ውጊያ ተጠናክሮ እንደቀጠለ ያገኘነው መረጃ ያመለክታል። አብዛኛው የምዕራብ ጎጃም አካባቢዎች በውጊያ ላይ ናቸው። በባህር ዳር አቅራቢያ ፍልሚያ እየተደረገ እንዳለም ለማወቅ ተችሏል። ህዝቡ ከፋኖ ኃይሎች ጋር አብሮ እየተዋጋ ሲሆን በርካታ አካባቢዎች ከአገዛዙ ሰራዊት ቁጥጥር ውጪ እየሆኑ ነው። የተጀመረው መጠነ ሰፊ የማጥቃት እርምጃ በዋናነት ዳንግላ፣ አዲስ ቅዳም፣ ቋሪት፣ ደጋዳሞት፣ አዴት፣ ፍኖተ ሰላም፣ ቲሊሊ አካባቢዎች መጠነ ሰፊ እንቅስቃሴ በመደረግ ላይ መሆኑን የአማራ ፋኖ ለአንከር ሚዲያ ገልጸዋል። በጫንና ማኑኤል ብርቱ ውጊያ እየተደረገ ነው። ከፍተኛ የሰራዊት ኪሳራ የደረሰበት የአብይ አህመድ አገዛዝ በኢትዮጵያ አየር መንገድ አውሮፕላኖች ወታደሮችን እያጓጓዘ መሆኑም ታውቋል። የኢትዮጵያ አየር መንገድ ከድርጊቱ ካልተቆጠበ ለሚደርሰው ማንኛውም አይነት ጉዳት ኃላፊነቱን እንዲወስድ በመግለጽ አስጠንቅቀዋል። በየአቅጣጫው ፍልሚያው ተጠናክሮ እየተካሄደም ነው ይላሉ። ዛሬ አራተኛ ቀኑን በያዘው ውጊያ በበርካታ የጎጃም አካባቢዎች የፊት ለፊት ጦርነት እየተካሄደ ነው። ከዚህ በፊት የነበሩት የደፈጣና የሽምቅ ውጊያዎች ተቀይረው ወደ ሙሉ ጊዜና መደበኛ የውጊያ ስልት ተቀይሯል። ቡሬና ዊዞን አቅጣጫ፣ አንበላ ዚገም አቅጣጫ ከፍተኛ ውጊያ እየተደረገ ነው። ቲሊሊና ሰከላ ድንበር አካባቢ ወደ ቲሊሊ የሚገሰግሰውን ኃይል ቀለበት ውስጥ በመግባት ከፍተኛ ውጊያ እየተደረገ ነው። ሁለተኛው ሶስተኛው ከባህር ዳር ዙሪያ ከባህር ዳር ማረሚያ ቤት ጀምሮ እስከ ድራካት የሚባለው አቅጣጫ 30 ኪሎ ሜትር ራዲየስ የሚሸፍን ከባድ ውጊያ እየተደረገ ነው በአሁኑ ሰዓት ጎጃም ውስጥ። አራተኛው ፋግታ ወደ ዳንግላ እና ፋግታ አዲስ ቅዳም ድንበር ላይ ያለው ኦፕሬሽን ነው። ዛሬ አራተኛ ቀኑን በያዘው ውጊያ እነዚህ ቦታዎች ላይ ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለው። ባህር ዳር ጫፍ ላይ ማረሚያ ቤቱ ጫፍ ላይ ነው አሁን የተጀመረው። እሳቱ እየተቀጣጠለ ነው። ሁሉንም የጎጃም አካባቢ ያዳርሳል። ከፍተኛ የሆነ ማጥቃት እያደረግን ነው። የአገዛዙ ጦርም በተለያዩ የውስጥ ለውስጥ መንገዶች እየገባ ነው። ይሄ ለኛ አመቺ የጥቃት ክንድ እንድንሰነዝር እያስቻለን ነው። መሳሪያን እየታጠቅን ነው። አሁን ፋኖ በከፍተኛ ሁኔታ እያጠቃ ነው ያለው ጎጃሙ። የኢትዮጵያ አየር መንገድ በተከታታይ በሲቪል አውሮፕላን የአብይ አህመድን ሰራዊት እየጫነ ወደ አማራ ክልል እያስገባ ነው። እኛ ከዚህ በፊት አየር መንገዱ ሰራዊት እንዳይጭን በማለት በርካታ የውስጥ ማስጠንቀቂያ ሰጥተን ነበረ። ከዛሬ ከነገደ ከድርጊቱ ይታቀባል ብለን ተስፋ አድርገን ነበረ። ነገር ግን አልቻለም። ለኢትዮጵያ ሲቪል አቪዬሽን ባለስልጣንና ለኢትዮጵያ አየር መንገድ የመጨረሻ መልእክት ማስተላለፍ እንፈልጋለን። ዛሬ ላይ ቆመን ከዛሬ በኋላ የኢትዮጵያ አየር መንገድ የአብይ አህመድን ሰራዊት ጭኖ ከአዲስ አበባ ወደ ባህር ዳር ወይም ከአዲስ አበባ ወደ ሌሎች የአማራ ክልል አውሮፕላን ማረፊያዎች ቢያርፍ ለምንወስደው እርምጃ ፋኖም ተጠያቂ አለመሆኑን እንዲገነዘብልን እንፈልጋለን። ባህር ዳር አሳርፏል፣ ጎንደር አሳርፏል፣ ላሊበላ አሳርፏል፣ ኮምቦልቻ አሳርፏል። በተከታታይ ስራው ሰራዊት ማመላለስ ነው ለኢትዮጵያ አየር መንገድ። ኃላፊነት አንወስድም። የኢትዮጵያ አየር መንገድ ለሚደርስበት ዳሜጅ ኃላፊነት አንወስድም። እንግዲህ ዛሬም የክልሉ መንግስት መግለጫ አውጥቷል። ይሄ ሚዲያዎች እየተነገረ ያለው ትክክለኛ አይደለም፣ ክልሉ በአንጻራዊ ሁኔታ ሰላም ሰፍኗል የሚል መግለጫ ነው ከአማራ ክልል ኮሚኒኬሽን ቢሮ የተሰጠው። አመሻሽ ላይ እናሳያቸዋለን። ክልሉ ሰላም መሆን አለመሆኑን የክልሉ መዲና ማታ ይዘን እናሳያቸዋለን። ሌላ መልስ የለውም። አንደኛ ከህዝብ ስነልቦና የወጣ የህዝብን ሀብት ንብረት የሚያወድም ህዝብን የሚጨፈጭፍ ስርዓት ነው። ይሄ በአማራ ህዝብ ዘንድ በፍጹም ተቀባይነት የሌለው ከመሆን አልፎ የአማራ ህዝብ መደበኛ ጠላት ተሳታፊ ከሆነ ተነባብቷል። የአማራ ህዝብን በዚህ ደረጃ ራሱን አውቆ በፋኖነት እንቅስቃሴ ውስጥ መስመሩን አስምሮ እየተዋጋ ከተነባበተ ያው የቆየ የሚታወቅ ጉዳይ ነው። ሶስተኛው በመሳሪያ ነው። እንደሚታወቀው እኛ አሜሪካም አደግፈንም ከሩሲያም አንገዛም፣ ከቻይናም አንገዛም፣ ከሱዳንም ከኤርትራ መሳሪያ አንገዛም። ይሄ ሁሉ የምንታጠቀው መሳሪያ የምንተኩሰው ጥይት ከራሱ ከብልጽግና ጦር ነው የሚገኘውና በራሱ መሳሪያ በራሱ ሰራዊት ነው እየተዋጋ ነው ያለ ነው። በበርካታ ቦታዎች ቢሰላ በቀን 2 ሻለቃ የሚሆን ጦር እንማርካለን፣ እናስገዳለን። 2 ሻለቃ ማለት 1 ሻለቃ አሁን 150 አባል ነው ያለው በአብይ አህመድ አስተዳደር። ከዚህ በፊት 480 ነበረ 1 ሻለቃ፣ አሁን አውርደነዋል፣ ወደ 150 አድርሰናቸዋል። በ2 ሻለቃ ማለት 150 ሲባዛ በ2 ማለት ነው 300 አካባቢ የሰው ኃይል በቀን ውስጥ ከነመሳሪያው እናስገዳለን፣ እንደመሳለን። በህይወት የሚገኙት የጠላት ኃይሎች ምን ጊዜም እንደምናደርገው በእንክብካቤ ቃለ መጠይቅ እየተደረገላቸው፣ ልብስ እየተቀየረላቸው፣ መታወቂያ እየተሰጡ ወደ
ወደ የቤተሰቦቻቸው እየተላኩ ነው የሚገኙት። በሚገርም ሁኔታ የጃልመሮን ያጎት ልጅ በቅርቡ ሸኝተናል ወደ ወለጋ። እስከዚህ ድረስ የጠላትን ሰራዊት እየማረክን እየደመሰስን ወደ ቤተሰቦች እየሸኘን ነው የምንገኘውና በከፍተኛ ደረጃ የጠላትን ኃይል እያዳከምነው ነው። ከተሞችን ከመያዝና ሌሎች ያገዛዙን የወታደራዊ ይዞታዎች ከመቆጣጠር አንጻር ምን ያህል ሰፊ ስራ እየተሰራ ነው? በጣም በሰፊው እየተሰራ ነው። አሁን በብርጌድ ካደራጀ ነው በክፍለ ጦር ካዋቀር ነው ፋኖ አልፎ ወጣቱ በከፍተኛ ሁኔታ ትንቅንቅ ውስጥ ነው ያለው። በጀሌ እየገባ መሳሪያ የሚማርከው በጀሌ እየገባ ዋጋ የሚከፍለው ወጣት ይበልጣል። ይሄ ህዝባዊ መሆኑን ነው የሚያሳይ። የውጊያ ስትራቴጂያችንም ለህዝብን ያሳተፈ ነው። ይሄኛው ሌላኛው መንገድ ነው። ስለዚህ በእያንዳንዱ ከተሞችና በእያንዳንዱ የገጠር ቦታዎች ጠላት የሚንቀሳቀስባቸውን ስትራቴጂክ ቦታዎች ለመቆጣጠር ህዝብን ጭምር እያሳተፈን ያለ ነውና በቅርብ ወራት ውስጥ በዚህ ከቀጠልን የጠላትን አከርካሪ ሰብረን ወደምንፈልገው አቅጣጫ ጉዟችን እንጀምራለን ብለን እናስባለን። በተራራ ላይ ሸሽቶ የሰፈረውን የአብይ አህመድ ሰራዊት ከበባ ውስጥ ማድረጉ ተገለጸ። በሰሞኑ ውጊያ 2 ቀበሌዎች ላይ መሽጎ የነበረው የአብይ አህመድ ሰራዊት በደረሰበት ምት አብዛኛው ወደ አዴት አቅጣጫ የሸሸ ሲሆን የተወሰነው ኃይል አዳማ በሚባል ተራራ ላይ ሰፍሮ ወዴትም መሄድ በማይችልበት ቀለበት ውስጥ እንደሚገኝ የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል። አሁን በአካባቢው የአብይ አህመድ ሰራዊት ተጠራርጎ እየሸሸ ነው። ህዝቡ ሙሉ በሙሉ ከፋኖ ኃይል ጋር ሆኖ በመፋለም ላይ መሆኑንም አመራር አባሉ ይናገራሉ። ትናንትና ከደጋ ዳሞት ሳይድ መከላከያና አድማ መታይ ጥምር ጦር ወደ ቋሪት መጥቶ ነበር። መንገድ ላይ በደፈጣ ተጥሎበት እንደሆነ ሲያውቅ ተራራ ላይ ተንጠልጥሎ አደረ መንገድ ላይ። አሁን በግራና በቀኝ ኃይሉ ተሰብስቦ ከላይ ያለውን ከደጋ ዳሞት ሳይድ የመጣውን የመከላከያ ሰራዊት እንደተከበበ ሲያውቁ እዚሁ መጀመሪያ ላይ ቋሪት ከተማው ላይ የነበረው መከላከያ ሰራዊት እሱን ለማገዝ ወደ ላይ ሲንቀሳቀስ ከታች ሳይድ በቆላው በኩል ያለው እና ሌላ 2 ሻምበሎች ከደጋው ሳይድ ወደ ታች በመምጣት መከላከያ ሰራዊት ገብቶ መሽጎበት የነበረው ምሽጋቸውን ደርምሶ በመግባት አሁን ቋሪት ከተማን ሙሉ በሙሉ በፋኖ ቁጥጥር ውስጥ አድርጎ እኔ አሁን ቋሪት ከተማ መሀል አደባባይ ላይ ሆኜ ነው የምደውልልህ። ሲገባ የከተማው ማህበረሰብ ወጥቶ ውሃ የያዘ እያጨበጨበ ተቀበለን። የመከላከያ ሰራዊት በነበረበት ሰዓት ላይ ሁሉ የከተማዋን 2 ቀበሌ ተቆጣጥሮ ስለነበር እሱ ላይ ያለውን ማህበረሰብ ሙሉ በሙሉ አሳምነን ወደ ገጠሩ አካባቢ ሁሉ ገብተን ለመስራት ተዘጋጅተናል። የከተማው ማህበረሰብ የኛ ደጋፊ ሆኗል እያሉ ነበር የሚዘግቡ በተለያየ በእነሱ ሚዲያ። ይህ ውሸት መሆኑን ስንገባ የከተማው ማህበረሰብ ተሰልፎ ውሃ የያዘ ውሃ እየሰጠ በሆታ መቀበሉን አረጋግጠናል። አሁን ሰሞኑን በዛ አካባቢ ያለው ማህበረሰብ አነጋግረናል ብለው በምዕራብ ጎጃም የመንግስት መገናኛ ብዙሃን ሰፊ ዘገባ ሰርተው ነበር። አሁን ደግሞ እናንተ በቁጥጥር ስር ማድረጋችሁን ነው የምትናገሩት። በቁጥጥር ስር ስናደርገው ማህበረሰብ አይታይም። አሁን እውነት ለመናገር ማሳየት በሚቻልበት ሰዓት እንዳልኩ በምልክል ሆኖ በነቂስ ወቅት ውሃ የያዘ ነው እየተቀበለ ያለ ማህበረሰብ። የወረዳውን ከተማ ሁሉ ገብተን ተቆጣጥረን ነው እስካሁን ድረስ ያለ ነው። ወደ ላይ የሄደው ወረዳ ላይ ከተማ የነበረው ተሻግሮ ሂዷል። ከደጋ ዳሞት ሳይድ የመጣው ኃይል ደግሞ የሆነ አዳማ የሚባል ተራራ አለ። እዛ ተራራ ላይ ሆኖ ትናንትና ምሽት ላይ ጀምሮ ወደ ብር አዳማ ከተማ በመውረድ ሙከራ አድርጎ ነበረ። በእኛ ደግሞ በተለያየ ሳይድ በተደረገበት ኦፕሬሽን አሁን እንደገና ወደ ተራራው እየተንጠለጠለ መከላከል እያደረገ ነው ያለው። እስካሁንም ድረስ በተለያየ መንገድ ቆላ ቀጠና የምንለው ፋኖ አለ። በደጋውና ቆላው ተብሎ ከከተማው በላይና በታች ያለው ማለት ነው። ቆላው ቀጠና ሁሉ በተከላካይ ሂዶ ገብቶ ይዞታል። አሁንም በምናገርበት ሰዓት ድረስ ያለው አሁን ራሱ ከተማውን ሁሉ ለቆ ወደ ተራራ ላይ እየወጣ ራሱን ለመከላከል ጥረት እያደረገ ነው ያለው። በዚህ ድባብ ላይ አሁን በሌላ ሳይድ ድጋፍ የሚደረግለት ወይም ተጨማሪ ኃይል የማይመጣ ከሆነ በ6 ሰዓታት ውስጥ እጅ ይሰጣል ብዬ ነው የኔን ግምት የምገምተው። ምክንያቱም ምንም አይነት ውጊያም እየተዋጉም አይደለም። ይሄ አዲስ ምልምል ተብሎ የሚመጣው ውጊያም አይተው አያውቁም። 2ኛ ለ4 ለ5 አንድ ብልጽግና ክላሽ ነው ተሰጥተው ያሉት። ሽፋን የሚሰጡ ብቻ ከመከላከያ ሰራዊት የቀሩ የቡድን መሳሪያ የሚተኩሱት ብቻ ናቸው የሚተኩሱ እንጂ ተዋግተው ማጥቃት ማድረግ የሚችል ኃይልም ስለሌላቸው ዝም ብለው እጅ መስጠት ብቻ ነው የሚፈልጉት። ግን ደግሞ የሚነገራቸው ፕሮፓጋንዳ ከፋኖ እጅ ከገባችሁ ቆራርጠው ነው የሚገሏችሁ ምናምን እየተባሉ ብቻ ስለሚነገሩ በፍራቻ ብቻ ነው። አሁን በዛ ሳይድ ኃይል ሲተኮስ ወደዛ ይሮጣሉ፣ በዛ ሲተኮስ ወደዛ ይሮጣሉ። ልቁ አሁን እዛው እጅ በእጅ እስከሚገባ ድረስ የቡድን መሳሪያቸው መከላከያዎች የያዙት ብቻ ለማስተጋር አስቸጋሪ ስለሆነ
ተራራ ላይ ስለሆኑ በግራ በቀኝ እየተጠጋነ ያለፋሉ ነው እንጂ የሚዋጋ ኃይልም አሁን የላቸውም። በዚህ ነባራዊ ሁኔታ በዚህ ሁኔታ ላይ የሚቀጥል ከሆነ ኃይል ጭማሪ ሊያመጣ ነው ተብሎ ነበር መጀመሪያ ላይ ሲወራ የነበረው። በውጊያ ከሚከተረው የበለጠ ውጊያ ሲያቆም በገፍ የሚወጣው የመከላከያ ሰራዊት ስለሆነ ተስፋቸውን እያኩሰመነባቸው ያለ የሚመጡ ሰራዊቶችም ለቀሪዎቹ ስለሚደዋወሉ ውጊያ እንኳን ባይካሄድ እውነቴን ነው የምነግርህ ወር ባልሞላ ጊዜ ውስጥ ተበትኖ እንደሚያልቅ ነው አቅጣጫው የሚያሳየው። በመላው ጎጃም ነው መንግስት ተቆጣጥሮ ያለው ይላል። ዛሬ መግለጫ አውጥቷል። በዚህ መግለጫው አብዛኛውን የአማራ ክልል ሰላም ሰፍኗል፣ አንጻራዊ ሰላም የሚል ነው። በጽንፈኛ ኃይሎች ላይ የምንወስደው እርምጃ ተጠናክሮ ቀጥሏል፣ መሪዎቻቸውን እየደመሰስን ነው የሚል መግለጫ ነው ዛሬ ሰጠው። እሱ በህዝብ ደም ላይ መቀለድ ከጀመረ ሰነባብቷልና ጨዋታ ነው የሚጫወቱት። እውነት እነግርሃለሁ አሁን በገዳሙት ላይ ጓደኞቼ ጋር እየተደዋወልን ነበር። አድማ በታኝ ብሎ አስቀምጦ ሂዶ በግራ በቀኝ በኩል ሲመታ አንዴ ሌላ ተራራ አንዴ ሌላ ምሽግ እንኳን ይዘው የማይችሉ ናቸው። ያም ሆነ ግን አሁን እነዛው ፕሮፓጋንዳ ለማሳካት ምልምል እያለ ከየከተማው አፍሶ ወስዶ በቅጥ እንኳን መተኮስ የማይችሉ እንቃቅላ ልጆችን ይዘው በመምጣቱ የእኛ ማህበረሰብ ደግሞ ልጆቻችን ፖለቲካው እንኳን ሳይገባቸው ታፍሰው የገቡ ልጆች ስለሆኑ ሰርጎ መረጃ ገብቶ እነሱን እንደማንነካቸው መረጃው እስኪደርሳቸው ድረስ እነዚህን ወጣቶች መደምሰስ የለብንም ብሎ ነው ማህበረሰቡ በትዕግስት እየጠበቃቸው ያለ እንጂ እነዚህ ልጆች ተዋግተው ጠላትም በሚሉት እነሱ በሚልኳቸው ልክ ድል ያደርጋሉ ተብሎ የሚጠበቅም አይደለም። ግን የኛ ማህበረሰብ ወደ ሰፊ ስለሆነ ምንም ያህል ከባድ መሳሪያ እየተኮሱ ኢኮኖሚካሊ ጉዳት የሚያደርሱ ቢሆንም መሬት ላይ ያለው ሀቅና ቶታሊ የማይገናኝ እንደሆነ መላ ማህበረሰቡ የተረዳው ሙሉ በሙሉ ውሸት እንደሚናገሩ ሙሉ የሚያውቀው ሀቅ ነው።